በጣም ይቅርታ ተቆርጦብኝ ነው። ቅቤው ሳይበስል ገና ሳላወርድ ተቋረጠብኝ። እጅግ በጣም ይቅርታ ጠይቃለሁ ተመልካቾቼ። ለዛ ነው ድጋሜ ተመልሼ የመጣሁኝ። ኦልሬዲ አሁን ነው የተቋረጠብኝ ወዲያው እዛው ላይ አም ሶ ሶሪ በእውነት እና ትንሽ ነው የሚቀረው ያው እንዳያችሁት በጣም ተናደድኩኝ። ተቆራረጠብኝና ቪዲዮ አም ሶ ሶሪ በእውነት በጨረስኩኝ ባለቀ ሰዓት ቆራረጡ እናድርጋለን። ኤኒዌይስ ያው መጨረሻውን አሳያችኋለሁ። የእስካሁኑም ስላያችሁት ኦልሬዲ ምንም ያመለጣችሁ ነገር የለም። ያው ስቲል እንደዛ ነው እየበሰለ ነው ያለው። አሁን እየበሰለ ነው። አሁን ይኸውት መስሏል። ይኸውት አሁን እያችሁ ክልል ብሎ ንጹህ ቅቤ ነው ከማማሰያው ላይ እየወረደ ያለው። እያችሁ ቁርጥ አላለም። ስለዚህ በቅቶታል። አጠፋዋለሁ እሳቱን። አያችሁ ሽታው ልዩ ነው በእውነት በጣም ልዩ ነው። እንዲህ ኩልል ብሎ መውረድ አለበት ከማማሰያ ላይ እንደዚህ ስታደርጉ። አያችሁ አሁን ተለይቷል። ቅቤና አረፋው ተለይቷል። አያችሁ ቅቤው ለብቻ ነው፣ አረፋው ለብቻ ነው። እንዴት የሚሆነው በሲበስል እንደዚህ ነው። መብሰል ማረር የለበትም። እና ቅቤ ቆንጆ መሆኑን ታውቆ ደግሞ ከተነጠረ በኋላ ሲረጣ ማለት ነው ምርግ ማለት የለበትም። ይሄ ተምርግ ያለ ከሆነ ጥሩ በደንብ አልተነጠረ ማለት ነው። ስለዚህ ቅንጬ ነገር መሆን አለበት። ፍርፍር ያለ ከሆነ በደንብ ተነጥሯል ማለት ነው። ባለሙያ ሴት ያነጠረችው ሴት ለምንድነው ባለሙያ ሴት ያነጠረችው ቅቤ ምንድነው የምታወቀው? ፍርፍር ያለ እንደ ቅንጬ ነው የሚሆነው እንጂ ምርግ አይደል። ምርግ ካለ በደንብ አልተነጠረ ማለት ነው። እና ሲወርድ እኔ ብዙ ጊዜ ፍሪጅ ውስጥ አልከተም። ያው ቤቱ ቀዝቃዛ ስለሆነ ውጭ ነው ማስቀመጥ። ፈልጋችሁ ፍሪጅ ማስቀመጥ ትችላላችሁ። ይሄ ለወጥ ነው እንደዚህ ማነጥረው። ለቁርስ ለክትፎ ለምናምን ደግሞ እንደዚህ አይደለም ማነጥረው። ሌላ ጊዜ ደግሞ እሱን ቪዲዮ ይዤ እመጣለሁ። ለክትፎ ለምናምን ሰው የሚጨማመሩ ነገሮች አሁን የጨመርኳቸው ነገሮች አይገቡበትም። አንዳንድ ነገሮች እና ደግሞ ታጥቤው ነው የምሰራውና ማነጥረው። ሌላ ጊዜ እሱን ቪዲዮ ይዤ እመጣለሁ። ዛሬ እንግዲህ ይሄን ይመስላል። ከዛ አብረን እንዳነጠርነው ሁሉ ደግሞ አብረን እናጠለዋለን እና እናያለን እስከ መጨረሻው። ተከታተሉ። ስለተቋረጠ ደግሞ በጣም ይቅርታ ጠይቃለሁ። ምክንያቱም ተቋርጦብኝ ነው አውቄ አይደለም። እና አሁን በቅቶታል። አጥፍቼዋለሁ ኦልሬዲ። አሁን አይደለም የማጠለው፣ ትንሽ ቀዝቀዝ ማለት አለበት። እና ደግሞ እቃ ፕላስቲክ ላይ ባታደርጉ በጣም መልካም ነው። ይሄ ቅቤውን እንደዚህ ላስቲክ ላይ ከሆነ ጥሩ አይመጣም። እኔ ወይ እንደዚህ አይነት መስታወት ሸክላ ነገር መስታወት እንደዚህ አይነት ነገር መሆን አለበት፣ ወይ ደግሞ እንደነዚህ አይነቶች ሸክላ ነገር መሆን አለበት። ያለበለዚያ ላስቲክ ሆነ ያበላሻል። ሙቀት በተለይ አሁን አንጥረን እዛ ላስቲክ ላይ ስናደርግ የለፋንበት ጥሩ አይሆንም ማለት ነው፣ ያበላሽብናል። ለጤናም ጥሩ አይደለም ላስቲክ ላይ። ከእናንተ በላይ አውቄ ሳይሆን እኔ እንደዛ ስለማላደርግ እና ይሄን ይመስላል። አሁን ትንሽ በረድ ሲል እናጠላለን ማለት ነው። እዚህ ላይ ቅድም እንዳያችሁት በወይራ በደንብ አድርጌ እጥን አድርጌ አዘጋጅቼዋለሁ። እሱ ላይ አጠላዋለሁ። አብረን እናጠላለን። ከዛ በኋላ ደግሞ አብረን የምናይ ይሆናል። ፍሪጅ አልከተም ብዙ ጊዜ እንደነገርኳችሁ ውጭ ነው የማደርገው። ምክንያቱም ያው ቤት ውስጥ ብዙ ስለማይሞቅ ምንም አይሆንምና ካነጠርን በኋላ ውሎ አድሮ ምርቅ ካላለ ቅንጬ ነገር ፍርፍር ያለ ከሆነ በደንብ ተነጥሯል ማለት ነው። ዝም ብሎ እንዲህ ምርቅ ያለ ከሆነ ግን በደንብ አልተነጠረም ማለት ነው። እና ጥሩ ነው ወይ አይደለም? ያው አብረን የምናይ ይሆናል። ደግሞ ጥሩ ነው አይሆን ምንም ጥያቄ ማያስፈልገውም። እንዴት እንደተሰራ እንዴት እንደተነጠረ አይታችኋል። እናንተም እንደዚህ ቤታችሁ ሞክሩ። ከዛ በኋላ ታውቃላችሁ ውጤቱን። በጣም አሪፍ ነው። ሁልጊዜ እንደዚህ ነው ለቤት ለወጥ ምናምን ሳደርግ እንደዛ ነው የምነጥረው። ሌላ ለክፉ ለምናምን ደግሞ ሌላ ጊዜ ቪዲዮ አብረን የምናይ ይሆናል። ቪዲዮ ሰራለሁ ለሌላ ጊዜ። አሁን ትንሽ ቆይና ከዛ አብረን እና ምንድነው እናጠላለን እንግዲህ ያላችሁ እንዴት እንደሆነ በጣም የሚያምር ቅቤ ይወጣል። እያችሁ ለ10 ደቂቃ ያህል አቀዝቅዣለሁ። አሁን አብረን እናጠላዋለን እቃው ላይ ማለት ነው። እቃው እንዳያችሁት ቅድም ታጥቦ ተዘጋጅቷልና በሱ ላይ አብረን እናጠላዋለን ማለት ነው። ቀስ እያለን እዚህ ላይ ማጥለያው ላይ እንቀዳለን ማለት ነው። በንጹህ ኩባያ በሸክላ እንቀዳለን ማለት ነው። ፕላስቲክ እንዳይነካ አደራችሁ። እንዴ ያርገን እዚህ ላይ ቀስ አድርገን እንዳይደፋብን። ሲከፈት የወይራው ሽታ ልነግራችሁ አልችልም። የቅቤው ዕቃ ውድ ነው የሚያደርገው።
ይሆናል። የቀረውን ደግሞ ለብቻ አድርገዋለሁ። የቀረውን ባይዘው ለቁርስ ምናምን ያልኳችሁ ለክትፎ ሜቢ ላይሆን ይችላል። ምክንያቱም አብሽ ስላለው ያው ይከብዳል ፍርፍርና ቅንጬ ላይ ለማለት ነው እንጂ የግድ አይበላም ማለት አይደለም። እና አያችሁ በደንብ ሲነጠር ቅቤው ለብቻ የቅቤው ለብቻ ይወጣል ይሆናል ማለት ነው እንደዚህ። እና ይሄኛውን አሁን ትንሿ ላይ አረጋለሁ ማለት ነው ለብቻው። ይመስላል ማለት ነው። እንግዲህ እንደተመለከታችሁት ያቺ ቦታ እንስጥና እንጨርሳለን ማለት ነው። እንዴት ምን ያህል እንደወጣ እንዴት እንደሆነ ያሳያችሁና አያችሁ ጨርሰናል ማለት ነው። እንደዚህ 10 ፍሬ ነው ብያችኋለሁ። ያው ቅድም እንደነገርኳችሁ እንደዚህ በደንብ አድርገን አጥልለን ሽታው ልነግራችሁ አልችልም። በእውነት በጣም አሪፍ ነው። እኔ ስለሰራው ምናምን ሳይሆን ያው ያለው እውነታ ነው። እንዴት እንደተሰራ ስላያችሁት ያው ምንም ጥያቄ የለውም ቆንጆ ነው አይደለም የሚለው ማለት ነው። እና ይሄ እዚህ ውጭ ነው ማድረግ ፍሪጅ አስቀምጥና ፍርፍር ማለት አለበት። ቅድም እንደነገርኳችሁ መርግ ሳይሆን ላይክ እንደ ቅንጬ ነገር መሆን አለበት። ያኔ በደንብ ተነጥቷል ማለት ነው። እና ይሄን ይመስላል። እና ለቁርስ ያልኳችሁ ያው እንዳይከብድ ነው እንጂ ቁርስ ላይ ፍርፍር ላይ ቅንጬ ላይ እንቁላል ስናደርግ ያው እንዳይከብደን ነው። እና ለቁርስ የሚሆነው ለክትፎ የክትፎ ደግሞ አብረን እናነጥራለን። ሌላ ጊዜ ቪዲዮ ይዤ እመጣለሁ። ይሄኛው ግን ያው ለክትፎ አይሆንም፣ ምክንያቱም አብሽ አለው፣ ሽንኩርት አለው። ለክትፎ የሚሆን ነጭ ሽንኩርት አብሽ አይገባም። እና ደግሞ እንዴት እንደሚነጠር ደግሞ አሳያችኋለሁ። እሱ ሌላ ጊዜ ቪዲዮ ይዤ እመጣለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሼር እና ይሄን ይመስላል የዛሬ ቅቤ አነጣጠራችን። ሌላ ጊዜ ደግሞ ሌላ አይነት ስራ ይዤ እስከምንገናኝ መልካም ጊዜ ይሆንላችሁ። ውድ ተመልካቾች የምወዳችሁ ማክበራችሁ እጅግ በጣም አመሰግናለሁ ስላያችሁት። እናመሰግናለን። ላይክ ሼር አድርጉ፣ ፔጁን ደግሞ ሰብስክራይብ አድርጉ። እና ይሄን ይመስላል ማለት ነው ዛሬ የሰራነው አብረን ያው የዛሬውን ስራችን እዚህ ላይ ጨርሰናል። መልካም ጊዜ የተመኘው ሌላ በሌላ ስራ እስከምንገናኝ መልካም ጊዜ ይሆንላችሁ። ባባይ